ስኮላር ቤዝ ኮሆርት ፕሮግራም አፕሊኬሽን ከፍተናል። የስኮላር ቤዝ ፕሮግራማችን እንደምታውቁት የተወሰኑ ተማሪዎችን አክሴፕት አድርገን በኮሌጅ አፕሊኬሽን ጀርኒ ጋይድ እና ካውንስል የምናደርግበት ፕሮግራም ነው። 30 ድረስ ሃይ ፐርፎርመር የሆኑ ተማሪዎችን አክሴፕት አድርገን በእያንዳንዱ ስቴፕ ኦፍ ዘ ዌይ ከካውንስለራቸው ጋር በመሆን ኤሴያቸው ላይ፣ አፕሊኬሽናቸው ላይ፣ ኮሌጅ ሊስታቸው ላይ፣ ኮሌጅ ሰርቻቸው ላይ፣ ፋይናንሻል ኤድ አፕሊኬሽኖቻቸው ላይ ጋይድ የምናደርግበት ፕሮግራም። በዚህ ዓመት ስትራቴጂ ዋይዝ ያደረግነው ቼንጅ አንድ ተማሪ እዚህ ፕሮግራም ውስጥ ሲገባ በዩኤስ ብቻ ሳይሆን ሰፖርት የሚያገኘው ሌሎች ሀገራቶችን ኮንሲደር እያደረገ እንዲሄድ እናግዛለን ማለት ነው። ኤዥያ ኮንሲደር የሚያደርጉ ተማሪዎች ካሉ፣ ዩሮፕ ኮንሲደር የሚያደርጉ ተማሪዎች ካሉ፣ ሌሎችም እንደ ሚድል ኢስት ያሉ ዴስቲኔሽኖችን ኮንሲደር የሚያደርጉ ተማሪዎች ካሉ እዚህ ፕሮግራም ላይ በነዛ ሀገራቶችም ላይ ሰፖርት እንሰጣቸዋለን። ለሃይላይት ያክል ይህን ካልኳችሁ ሙሉ ኢንፎርሜሽን ስለ ፕሮግራም ደግሞ ልስጣችሁ። እንግዲህ እንደምታዩት የዚህ ፕሮግራም ጎል ተማሪዎች ቶፕ ዩኒቨርሲቲ እንዲገቡ ማገዝ ነው። ኤክስፒሪየንስድ የሆኑ ካውንስለሮች ለእነሱ ይመደቡላቸውና ቶፕ የሚባሉ ዩኒቨርሲቲዎች በፉል ስኮላርሽፕ መግባት እንዲችሉ ተማሪዎችን ማገዝ ነው የዚህ ፕሮግራም ጎል። የ1 ዓመት ፕሮግራም ነው ይሄ። አፕሊኬሽን ከሚከፈትበት ጊዜ ጀምሮ ለ1 ዓመት ያክል እስከ ቪዛ ፕሮሰስ ድረስ ተማሪዎችን ጋይድ ያደርጋል። በአሁኑ ጁላይ አካባቢ ነው የሚጀምረው። እስከሚቀጥለው ጁላይ ድረስ ፉል ሰፖርት ይኖረዋል እና ከጁላይም በኋላ ከምርቃትም በኋላ ግን ሰፖርቱ ቀጣይነት ያለው ነው የሚሆነው። ዩኒቨርሲቲም ከገባችሁ በኋላ ክሎዝ ሪሌሽንሺፕ ስለሆነ ከካውንስለሮቻችን ጋር እና ከፕሮግራም ማኔጀሮች ጋር ከኔም ጋር የምትፈጥሩት ኦቨር ደ ሎንግ ተርም የማያልቅ ሰፖርት ነው ኦልሞስት የሚኖራችሁ ማለት ነው። እና ጎሉ ኮሌጅ ጀምሮ ሲተብል ኮሌጆች ማግኘት እንዲችሉ፣ አፕሊኬሽን ፕሮሰሱን ናቪጌት ማድረግ እንዲችሉ፣ ፋይናንሻሊ ማግኘት እንዲችሉ እና ኢንፎርምድ የሆኑ ዲሲዥኖችን ማድረግ እንዲችሉ የሚያገዝ ፕሮግራም ነው። ምክንያቱም እያንዳንዱ ስቴፕ ላይ እያንዳንዷ ዲሲዥን ትልቅ ኢምፓክት አላት እና ኦልሬዲ በዛ ዲሲዥን ያለፈ በዛ ፕሮሰስ ያለፈ ሰው ጋይድ ሲያደርጋችሁ ይችኛውን ወደዚህ እያለ ጋይድ በሚያደርግበት ሰዓት ላይ የበለጠ አንደርስታንዲንግ ይኖራቸዋል፣ የበለጠ ሰክሰስ ሬት ይኖራቸዋል ማለት ነው። ኦገስት 2026 ትምህርት ለመጀመር ለሚያስቡ ተማሪዎች ነው ይሄ። ማለትም አሁን በሚመጣው ዓመት 12ኛ ክፍል ለሚሆኑ ተማሪዎች ኦር ዩኒቨርሲቲም ሆነው ጋፒር ላይ ያሉ ተማሪዎችም ሊሆኑ ይችላሉ። ኦገስት 2026 ላይ ብቻ የዩኒቨርሲቲ ትምህርት ለመጀመር የሚያስቡ ተማሪዎችን ነው ታርጌት ያደረገው ይሄ ፕሮግራም እና የምንፈልጋቸው ተማሪዎች ጠንካራ አካዳሚክ ባክግራውንድ ያላቸው፣ ከአካዳሚክስ ውጭ በደንብ አክቲቭ የሆኑ ኤክስትራ ካሪኩለሮች እና ሊደርሺፕ አክቲቪቲዎች ላይ ትልቅ አምቢሽን ያላቸው፣ ቶፕ ስኩል የመግባት ትልቅ ጎል እና ለረዥም ጊዜ ዝግጅት ያላቸው፣ ዓለም ላይም ሂውጅ ኢምፓክት መፍጠር የሚፈልጉ ተማሪዎችን ነው እየፈለግን ያለ ነው። እስከ 30 ተማሪዎች ድረስ አክሴፕት ስናደርግ እነዚህን ፉልፊል የሚያደርጉ ተማሪዎችን ነው እየፈለግን ያለ ነው። ምን ታገኛላችሁ እዚህ ፕሮግራም ውስጥ? ዋን ኦን ዋን ሰፖርት ዊዝ ፉል አፕሊኬሽን ፕሮሰስ ጋይዳንስ ይኖረዋል። ኮሌጅ ሊስት ጀምሮ ምን ኮሌጅ መምረጥ አለባችሁ ባላችሁ ፕሮፋይል፣ ባላችሁ ጎል፣ ባላችሁ ፕሬፈረንስ መሰረት እና ከተለያዩ ሀገራት ካላቸው ኤክስፒሪየንስ አንጻር ካውንስለሮቻችን እነዚህ ሀገራት ላይ እነዚህ ዩኒቨርሲቲዎችን አፕላይ ብታደርጉ ብለው አድቫይዝ ያደርጓቸዋል። ከዛ በአፕሊኬሽን ፕሮሰሱ በሙሉ ጋይድ ያደርጓችሁና እስከ ቪዛ አፕሊኬሽን እና ኢንተርቪው ፕሮሰስ ድረስ ጋይድ ያደርጓቸዋል። ማንኛውም ሀገር ቢሆን አክሰስ ቱ ካውንስለርስ ኤንድ ሜንቶርስ ሁ ሃቭ ለርንድ አት ስኩልስ አብሮድ። ከተለያዩ ቶፕ ስኩል የመጡ ካውንስለሮች እና ሜንቶሮችን ዳይሬክትሊ አክሰስ ማድረግ ይኖር ትችላላችሁ። ካውንስለሮቻችሁ ቶፕ ስኩል የተማሩ ነው የሚሆኑት። ኦልሬዲ በአፕሊኬሽን ፕሮሰስ ያለፉ ካውንስለሮች ናቸው። አሳያቸዋለሁ የሚመጡት ስላይዶች ላይ። ሜንቶሮች ደግሞ የተለያዩ ዩኒቨርሲቲዎች ላይ ኦልሬዲ የተማሩ ያሉ ግን በአፕሊኬሽን ፕሮሰስ የተወሰነ ያክል እንደ ሜንቶር ሰፖርት የሚሰጧችሁ ሜምበሮች ማለት ነው እዚህ ፕሮግራም ላይ። ባይዊክሊ ሚቲንግ ይኖራል ከካውንስለሮቻችሁ ጋር። ከዛ ባይዊክሊ ሚቲንግ ደግሞ ከኤስኤ ካውንስለሮቻችሁ ጋር ይኖራቸዋል። የኮሌጅ አፕሊኬሽን ካውንስለር በስትራቴጂ፣ በዲሲዥን ሜኪንግ፣ በአፕሊኬሽናችሁን ሪቪው በማድረግ በተለያዩ የአፕሊኬሽን ኤሌመንቶች በፋይናንሻል ኤድ፣ በቪዛ ላይ ጋይድ ያደርጓቸዋል። ኤስኤም ግን የኮሌጅ አፕሊኬሽን ቁልፍ ኤሌመንት ስለሆነ በኤስኤም ጋይድ የሚያደርጓቸው ኤስኤ ካውንስለሮች ይኖራሉ። እነዚህ ፓርቲኩላርሊ ኤስኤ አጻጻፍ ላይ ስፔሻላይዝ የሚያደርጉ ካውንስለሮች ናቸው። ኤስኤያችሁ ላይ ብቻ ከኤስኤ ካውንስለሮቻችሁ ጋር ይሆናል ማለት ነው የምትገናኙት። ፋይናል አፕሊኬሽን ፊድባክ ፍሮም ሜንቶርስ ማች ሞር እና ፕሮግራሙ ፉሊ ኦንላይን ነው የሚሆነው። ከየትም ሆናችሁ አቴንድ ማድረግ ትችላላችሁ። ከአዲስ አበባ ውጭም ተማሪዎችን አክሴፕት እናደርጋለን። ከዚህ በፊትም እዚህ ፕሮግራም ውስጥ ከአዲስ አበባ ውጭ የገቡ ብዙ ተማሪዎች አሉ። የተወሰኑ ኢምፐርሰን ሴሽኖች እናዘጋጃለን ትሮት ዘ ሆል ፕሮግራም። ከየትም ሆናችሁ አቴንድ ማድረግ ትችላላችሁ። ኢምፐርሰን ሴሽኖችንም አቴንድ ማድረግ የማትችሉ ከሆነ የኦንላይን አማራጭ ለሚኖራቸው ኦንላይን መጨረስ ትችላላችሁ ሁሉንም ነገር። ካውንስለሮቻችን የተለያዩ ሀገራት ላይ ኤክስፒሪየንስ አላቸው። የተለያዩ ዴስቲኔሽኖችን የበለጠ እያስፋፋን ነው የመጣ ነው። በአሁኑ ዙር ላይ ዩኤስ እና ካናዳ ፎከስድ ነበረ ሜንሊ ባለፈው ዙር። ሌሎች ሀገሮችም ላይ አክሴፕት የተደረጉ ተማሪዎች አሉ፣ ጋይድ ያደረግናቸው ተማሪዎችም አሉ። ግን ሞር ዩኤስ እና ካናዳ ፎከስ ነበር።
ነበር። አሁን ግን ብዙ ሀገሮች ላይ ነው ተማሪዎችን ጋይድ የምናደርገው ማለት ነው። ዩሮፕም ሆነ ኤዥያም ሆነ ሚድል ኢስትም ሆነ ዴስቲኔሽናችሁ ፍላጎት ጋይድ እናደርጋቸዋለን ማለት ነው። የእናንተን ፕሪፈረንስ እና ጎል አይተን 30 ተማሪዎችን ድረስ ነው የምንቀበለው እና 26 ፔይንግ ተማሪ ይኖራል። 4 የስኮላርሺፕ ተማሪዎችን ደግሞ እንቀበላለን ማለት ነው። አፕሊኬሽኑ የተከፈተው ጁን 1 ላይ ነው። እስከ ጁን 30 ድረስ አክሴፕት እናደርጋለን ተማሪዎች። ኢንተርቪው ዴት ከጁላይ 11 እስከ 13 ድረስ ይሆናል። አፕሊኬሽናችሁ ሪቪው ተደርጎ ሾርት ሊስት ከተደረጋችሁ በኋላ ኢንተርቪው እናደርጋችኋለን። ኤንድ ሴሌክሽን አናውንስመንት ደግሞ ጁላይ 17 ላይ ይወጣል። ፕሮግራሙ ጁላይ 19 ይጀምራል። ኤንድ ዴቱ ደግሞ ጁላይ 2026 ነው። ለአንድ ዓመት ያክል ሰፖርት እናደርጋችኋለን እስከ ቪዛ ፕሮሰሳችሁ ድረስ ማለት ነው። ኢንዲቴል ምን ያካትታል የሚለውን ስናይ ኦንላይን ኮሌጅ አፕሊኬሽን ኮርስ ያካትታል። ይሄ ኮርስ ፕሮግራሙ ስትጀምሩ አክሰስ የሚኖራችሁ ኮርስ ነው። ኤሴንሻሊ የኮሌጅ አፕሊኬሽን ፕሮሰሱ ምን እንደሚመስል እዚህ ላይ ትማራላችሁ ማለት ነው። ፐርሰናላይዝድ ኢንትሮ ሴሽን ይኖራል። ከካውንስለሮቻችሁ ጋር የመጀመሪያ ኢንትሮ ሴሽን ታደረጉና የአፕሊኬሽናችሁን ቲም ታውጣላችሁ፣ ስትራቴጂ ታውጣላችሁ። በዛ መሰረት እንቅስቃሴ እንድትጀምሩ ማለት ነው። አፕሊኬሽን ሳይክል ፕላን ማድረግ ትጀምራላችሁ። የትኛው ሳይክል ላይ ነው ብገባ የሚመረጠው? በዩኤስ ከሆነ ኤርሊ ዲሲዥን፣ ኤርሊ አክሽን፣ ሬጉላር ዲሲዥን፣ ሮሊንግ አድሚሽን ሳይክሎች አሉ። ከዛም አልፎ ሌሎች ሀገራት ላይ ደግሞ አስቀድመው የሚመጡ ዴድላይኖች አሉ፣ ሌትም የሚመጡ ዴድላይኖች አሉ። በዛ መሰረት ፕላን ታደርጋላችሁ። ፖሊሲ ሴሌክሽን ላይ ጋይድ እናደርጋችኋለን። ኤክስተርናል ስኮላርሺፖች ሰርች ስታደርጉ ትምህርት ቤቱ ከሚሰጠው ስኮላርሺፕ ውጭ ያሉ ስኮላርሺፕ አማራጮች ላይ ጋይድ እናደርጋችኋለን። ከካውንስለሮቻችሁ ጋር ባይዊክሊ ሚቲንግ ይኖራችኋል። አንድ ሳምንት ከኮሌጅ አፕሊኬሽን ካውንስለራችሁ ጋር ትገናኛላችሁ። ከዛ አንደኛው ሳምንት ደግሞ ኤሲ ጋይድ ከሚያደርጋችሁ ካውንስለር ጋር ትገናኛላችሁ። ከዛም አልፎ ኤሲ ራይቲንግ ክላሶችም ይኖሩታል፣ ኢንክሉዲንግ ሰፕሊመንታል ኤሲ ራይቲንግ። ኤሲ አንድ የቁልፍ የኮሌጅ አፕሊኬሽን ኤሌመንት እንደመሆኑ በደንብ ተዘጋጅታችሁ ነው መጻፍ የሚኖርባችሁ። ስለዚህ ኤሲ ራይቲንግ ትሬኒንጎች እንሰጣለን። ኤሲ ኤዲቲንግ ዊዝ አሳይንድ ኤሲ ካውንስለርስ ይኖራችኋል። ፐርፌክት ቨርዥኑ ጋር እስክትደርሱ ድረስ በየጊዜው ከካውንስለሮቻችሁ ጋር የተገናኛችሁ ፐርፌክት ማድረግ ትችላላችሁ። ኤሲያችሁን ታይምላይን እና ዴድላይን ላይ ማኔጅ እናደርግላችኋለን አብረን ሁላችሁንም። አካውንታቢሊቲ በመፍጠር የተለያዩ ማኔጅመንት ሲስተሞችን በመፍጠር ጉግል ሺት እና ሌሎች ቱሎችን በመጠቀም ትራክ በማድረግ ማይልስቶናችሁን ሂት እንድታደርጉ እና በፕላን እንድትንቀሳቀሱ እናገዛችኋለን። ኦንላይን የሲቲ ፕሬፕ ኮርስ ይኖራል። ኤክስትራ ካሪኩላር እያቀዳችሁ ከሆነ በዛ ፕላኒንግ ላይ እናግዛችኋለን። ኦልሬዲ ብዙዎቻችሁ ጨርሳችኋል። በዚህ ሰዓት ላይ አሁን የምትገቡ ከሆነ ጨርሳችሁ ባላችሁበት ሰዓት ነው። ግን ስቲል የምትሰሯቸው ካሉ እዛ ላይ ፕላን በማድረግ እና አጀስት በማድረግ እና ስኬጁልን በማድረግ ላይ እናግዛችኋለን። ኮመን ሪቪው ይኖረዋል። ፋይናል ሪቪው ባይ አሳይንድ ሜንቶርስ ቢፎር ሰብሚሽን። አሳይንድ ሜንቶሮች ይኖራሉ ከካውንስለሮቻችሁም አልፎ ማለት ነው። እነዚህ ጀስት እንደ ሪቪው እንደ ጋይደንስ ሜንቶር ሆነው የተወሰኑ አፕሊኬሽን ኤሌመንቶች ላይ ሜንቶር የሚያደርጓችሁ ሜንቶሮች ናቸው እዚህ ፕሮግራም ላይ ያሉት እና አፕሊኬሽናችሁን ፋይናል ሪቪው ይሰጡታል። ሰሚት ከማድረጋችሁ በፊት የተለያዩ ሪሶርስ እና ማቴሪያል ሼር እናደርግላችኋለን። አውት ሆል ፕሮግራም ሲኤስኤስ ፕሮፋይል ጋይደንስ ይኖራል። ሀው ቱ ፕሪፔር ዘ ራይት ዶኪመንትስ እንዴት መሙላት እንዳለባችሁ እነዛን ነገሮች እናያለን። ሲኤስኤስ ፕሮፋይል ስትሞሉ ፋይናንሻል ኤድ የምታገኙትንም ማክሲማይዝ ለማድረግ እንዴት መሙላት እንዳለባችሁ እዛ ላይ ጋይድ እናደርጋችኋለን። ኮሌጅ ኢንተርቪው ፕሬፕ አለው፣ ቪዛ ኢንተርቪው ፕሬፕ፣ ፕሪ ዲፓርቸር ትሬኒንግ ከመሄዳችሁ በፊት መዘጋጀት ያለባችሁ ነገሮች፣ ኢንፎርሜሽን ሴሽን ፎር ፓረንትስ ፕሮግራሙ ሲጀምር እንሰጣለን። ኦንላይን ያሉንን ኮርሶች ፍሪ አክሰስ አሏችሁ። ከቶፕ ስኩል የሚመጡ ተማሪዎች ጋር ማንትሊ ኪውኤንዲ ሴሽን እናደርጋለን። ሜንሊ ሜንቶሮቹ ናቸው እነዚህ ሜንቶሮቹን ዳይሬክትሊ ኪውኤንዲ ሴሽኖች በማዘጋጀት እነሱ ማግኘት ትችላላችሁ። ኤደን ከሄዳችሁም በኋላ ሬጉላር ፎሎ አፕ ይኖረዋል፣ ሬጉላር ሰፖርት ይኖረዋል ማለት ነው። ቢኮዝ አንድ የዚህ ፕሮግራም ውስጥ ከገባችሁ በኋላ ፎር ደ ሎንግ ተርም ከኛ የምታገኙ ሰፖርት የሚቋረጥ አይሆንም እና እናንተም ሰክሰስፉል ከሆናችሁ በኋላ ለሚመጣው ኮሆርት ደግሞ እናንተም ጋይድ እና ሰፖርት ማድረግ ይጠበቅባቸዋል ማለት ነው። ከዚህ በፊት የነበሩት ኮሆርት ላይ የነበሩ ተማሪዎቻችንም እዚህ ፕሮግራም ላይ እንደ ሜንቶር እና እንደ ጋይድ የገቡ አሉ። ከእነሱም ጋር ኢንተራክት የማድረግ ቻንስ ይኖራቸዋል። ወርክሾፖቹን ስናይ የተለያዩ ወርክሾፖች እናዘጋጃለን ትሩአውት ዘ ፕሮግራም። ካልቸራል ኦሪየንቴሽን እና አዳፕቴሽን ወርክሾፖች፣ እዛ ስትሄዱ ካልቸር ሾክ ሲያጋጥማችሁ እንዴት ማኔጅ ማድረግ እንዳለባችሁ እንደዚህ አይነት ወርክሾፖች ይኖራሉ። የላይፍ ስኪል ወርክሾፖችን እንሰጣለን። ኮሌጅ ከሄዳችሁ በኋላ ሰክሰስፉል ደግሞ የተለያዩ ላይፍ ስኪሎች ያስፈልጓቸዋል። ሊደርሺፕ እና ቲምወርክ ስኪሎች ያስፈልጓቸዋል። ፐብሊክ ስፒኪንግ ስኪል ያስፈልጋቸዋል። ስትሬስ ማኔጅመንት ስኪል በጣም ወሳኝ ነው። ይሄ ኮሌጅም ስትሄዱ እዚህም አፕላይ ስታደርጉ ቁልፍ የሆነ ስኪል እንደመሆኑ እነዚህም ትሬኒንጎች ይኖራሉ። ካሪየር ካውንስሊንግ እና ጆብ ሰርች ላይ ጋይድ እናደርጋችኋለን። ሰልፍ አሴስመንት ኤንድ ካሪየር ኤክስፕሎሬሽን፣ ሜጀር እንዴት መምረጥ እንዳለባችሁ፣ ምን ኮንሲደር ማድረግ እንዳለባችሁ፣ የእናንተ ስትሬንግዝ እና ኢንትረስትን አላይን በማድረግ ለእናንተ የሚሆን ካሪየር ፓድ እና ሜጀር ፓድ ምን እንደሆነ ጋይድ እናደርጋችኋለን። ግራጁዌት ስኩልን ኮንሲደር ያደረጋችሁ ከሆነ
በዛ ፓድ ምን ማሰብ እንዳለባችሁ፣ እንዴት መዘጋጀት እንዳለባችሁ ጋይድ እናደርጋችኋለን። እንደ ፕሪ ዲፓርቸር ትሬኒንግ ይኖረዋል። ከመሄዳችሁ በፊት መዘጋጀት ያለባችሁ ነገሮች እናያለን። ፕሮግራሙ እነዚህ ነገሮች በጠቅላላ ያካትታል። ኢንቴንሲቭ የሆነ ፕሮግራም ነው የሚሆነው እና ተማሪዎች ይህን ፕሮግራም ወስደው ፉሊ ሰክሰስፉል መሆን እንዲችሉ እና ቶፕ ስኩል አክሴፕታንስ ማግኘት እንዲችሉ ፉል ስኮላርሽፕ ማግኘት እንዲችሉ ተደርጎ የተዘጋጀ ፕሮግራም ነው። 30 ተማሪዎችን ብቻ ስለሆነ የምንቀበለው ለዚህ ፕሮግራም ጠንካራ ያለ ሪኳርመንት ነው ያለው። አቨሬጃችሁ 85 እና ከዛ በላይ መሆን አለበት። 85 በታች ከሆነ ጠንካራ ያለ ኤክስትራ ካሪኩለር ባክግራውንድ ሊኖራችሁ ይገባል። ቶፕ ኤሲቲ ኦር ኤሲቲ ስኮር ያስፈልጋቸዋል። 350 በላይ ለኤሲቲ፣ ኤሲቲ ላይ ከ28 በላይ ኦልሬዲ ወስዳችሁት ከሆነ ግን የአፕሊኬሽን ፉል ኤሌመንቶችን ነው ኮንሲደር የምናደርገው። ውጤታችሁ ዝቅ ቢልም አፕላይ ማድረግ አትችሉ ማለት አይደለም። ጀስት ላይክ ዩኒቨርሲቲ ውጤት ዝቅ ብሎ አክሴፕታንስ ማግኘት እንደምትችሉ እዚህ ፕሮግራም ውስጥ ውጤታችሁ ዝቅ ብሎ ግን ሌላ ጠንካራ ኤሌመንት ካላችሁ ኤክስትራ ካሪኩላራችሁ ኤሲያችሁ አሪፍ ከሆነ ሌላ አክሴፕታንስ ማግኘት ትችላላችሁ። ጠንካራ እንግሊሽ ፕሮፊሸንሲ እና ራይቲንግ ስኪል ያስፈልጋችኋል። ኤሴ ራይቲንግ ይኖረዋል የፕሮግራሙ አፕሊኬሽን። ጠንካራ ኤክስትራ ካሪኩላር አክቲቪቲዎች ሊኖራችሁ ይገባል እና ኢንትራንስ ኤግዛም ወስዳችሁ ከሆነ ደግሞ 85 እና ከዛ በላይ ፐርሰንቴጅ መምጣት ይኖርባችኋል ማለት ነው። 4 ተማሪዎች ይህን ፕሮግራም በነፃ አቴንድ ማድረግ ይችላሉ። ለፔይንግ ተማሪዎች ቶታል ኮስቱ የፕሮግራሙ 75,000 ብር ነው። በወር 6,000 ብር ነው የሚመጣው ማለት ነው። ለአንድ ዓመት ሰፖርት ስናደርጋችሁ በወር 6,000 ብር ቶታል 75,000 ብር ነው የሚሆነው። በ3 ዙር ይህን ክፍያ መክፈል ይቻላል ማለት ነው። ስኮላርሽፕ ለሚያገኙ ተማሪዎች ግን ሙሉ ለሙሉ ፕሮግራሙ በነፃ ነው የሚሆነው እና አክሴፕታንስ ሪኳየርመንቶቹን ማሟላት ይኖርባቸዋል። ከዛ ለስኮላርሽፕ እየተቀበልን ያላቸው ተማሪዎች ኢኮኖሚክሊ ዲስአድቫንቴጅ ባክግራውንድ ያላቸው ተማሪዎች ኦር ፋይናንሻሊ አፎርድ ማድረግ የማይችሉት ተማሪዎችን ዊዝ ኤቪደንስ አሰስ እናደረግና 4 ተማሪዎች በነፃ አቴንድ ማድረግ ይችላሉ ይህንን ፕሮግራም። ካውንስለሮቻችን እዚህ ጋር የምታያቸው ናቸው። ሂክማ ኤንዋዩ ኤዲ በፉል ስኮላርሽፕ የተማሪዎቹ፣ ነፃነት መለስ ዱክ ዩኒቨርሲቲ፣ ሜሮን ደረጃ ዩኒቨርሲቲ ኦፍ ሜሪላንድ ባልቲሞር ካውንቲ፣ ምህረት ከአሾካ ዩኒቨርሲቲ። አሾካ ዩኒቨርሲቲ ኢንዲያ ውስጥ የሚገኝ ኤሊት የሆነ ዩኒቨርሲቲ ነው። ፉል ስኮላርሽፕ በማግኘት ምህረት እዚህ መማር ትችላለች። ኤፍራታ ጌታቸው ብሪንሞር ዩኤስ የሚገኝ ዩኒቨርሲቲ ውስጥ አክሴፕታንስ አግኝታ ከዛም አልፎ ካርኔጊ ሜሎን ዩኒቨርሲቲ ኳታር ውስጥ የሚገኘው እና ኮሪያ ውስጥ የሚገኘው ካይስት ዩኒቨርሲቲ አክሴፕታንስ ማግኘት ትችላ ነበር። ዳይቨርስ ሀገራት ላይ ዳይቨርስ ዴስቲኔሽኖች ላይ ኤክስፒሪየንስ አላት። ናሆም መስፍን ብሔራዊ ኮሌጅ በፉል ስኮላርሽፕ አክሴፕት የተደረገ ተማሪ ነው። እነዚህ ካውንስለሮች ናቸው በአፕሊኬሽናቸው ጋይድ የሚያደርጓችሁ እና ሜንቶሮቻችን ደግሞ ስናይ እነዚህ ሜንቶሮች አፕሊኬሽናቸውን ሪቪው ለማድረግ ዋንስ ኢን ዋይል ኪውኤንዲ ሴሽኖችን ለማድረግ እና አልፎ አልፎ ዲስከሽኖችንም ለማድረግ ፕሮግራም ውስጥ የገቡ ቮለንቲር ሜንቶሮች ናቸው። እዚህ ጋር የምታያቸው የተወሰኑት ሜንቶሮቻችን ናቸው። ሌሎች ተጨማሪ ሜንቶሮችም አሉ። ሃይማኖት ከየል፣ ኤልያስ አስፋው የኢሲፒ ኮፋውንደር ከዩኒቨርሲቲ ኦፍ ሚሽገን፣ ሄኖክ ከዊሊያምስ ኮሌጅ፣ ቅዱስ ዳዊት ከየል ዩኒቨርሲቲ እና ከሌሎችም ዴስቲኔሽኖች ያሉ ሜንቶሮች አሉ። ለዚህ ፕሮግራም አፕላይ ለማድረግ ዴድላይኑ ጁን 30 ነው። እዚህ ጋር በምታዩት ሊንክ ገብታችሁ አፕላይ ማድረግ ትችላላችሁ። ዌብሳይቱ ላይ ከገባችሁ በኋላ ስክሮል ዳውን አድርጋችሁ ፉል ኢንፎርሜሽን ማግኘት ትችላላችሁ። አፕላይ ናው የሚለውን በተን ስትነኩ አፕላይ ማድረግ ትችላላችሁ። አፕሊኬሽን ፎርሙ ይሄን ይመስላል። የተለያዩ የሚጠይቃችሁ ጥያቄዎች ይኖራሉ። ኤሴ መጻፍ ይኖርባችኋል። ይህን እየሞላችሁ ትሄዱና ሰብሚት ስትሉት አፕላይ እንዳደረጋችሁ ይቆጠራል ማለት ነው። ኢንተርቪው አድርገን ተማሪዎችን አክሴፕት አድርገን ፕሮግራሙ ጁላይ 19 ላይ ይጀመራል። እዚህ ስላይድ ላይ ያልተጠቀሰ ሌላ ጥያቄ ካላችሁ ኦር ተጨማሪ መረጃ የምትፈልጉ ከሆነ በእነዚህ ስልኮች ልደውሉ ትችላላችሁ። እንግዲህ እንደምታዩት በእያንዳንዱ ስቴፕ ኦፍ ዘ ዌይ ጋይድ የሚያደርጋችሁ ፕሮግራም ነው። ሰክሰስፉል የመሆን ቻንሳችሁን ኢንክሪዝ ማድረግ የምትፈልጉ ከሆነ እና ፉል ፐርሰናላይዝድ የሆነ ሰፖርት ለ1 ዓመት ያክል ማግኘት የምትፈልጉ ከሆነ አፕላይ ማድረግ ትችላላችሁ። ሊንኩ ዲስክሪፕሽን ላይ ይገኛል። እዛ ሊንክ ውስጥ ገብታችሁ አፕሊኬሽኑን ሞልታችሁ ሴሌክት እናደርጋለን። የተወሰኑ ተማሪዎችን እስከ 30 ድረስ ያሉ ተማሪዎችን ሴሌክት አድርገን ኮንታክት እናደርጋችኋለን። ማንኛውም ጥያቄ ካላችሁ ኮመንት ላይ አስቀምጡልን። በሚቀጥለው ቪዲዮ እንገናኝ።